ዛሬ በዚህ በምታዩት ቀለሙ ምስል የፊተኛውን መጀመሪያውን አድርግልኝ። አሁን ለውጥ ተደርጓል። ይሄ ከፍተኛ ጥናት የተካሄደበት ነው። ሆኖም ያሰብነው ይሄ ቤተ መቅደሱ ከወዲያም የምንደርስበት በዚህ በባይሱ ክፍል ያለውና እስከ ወጥ ቤቱ ድረስ ቤተ መቅደስና ቤተ ክርስቲያን ሆኖ ይገለገልበታል ተብሎ ጥናት ተጠንቶ ከላዩ ላይ ደግሞ ሁለት ክፍል ያለው ማለት ነው ቤተ መጻሕፍት መዘክርና ቢሮ እንዲኖረው ተደርጎ ይሄ ጥናት ተካሂዶ ነበር። እንደምታዩት ነው። በአሁኑ ጊዜ ግን ቤተክርስቲያኗ በዚህ መልኩ በዚህ ቦታ ለሁል ጊዜ መኖሩ ከዕለት ወደ ዕለት ትውልድ እየበዛ ተገልጋዮችም የሚጠቀሙትን እየጨመሩ ስለሄዱ ሰፋ ያለ ቤተክርስቲያን ያስፈልገናል በሚል ጥናት ስናካሄድ ቆይተን ነበረ። እንደምታውቁት ቤተክርስቲያን አፈላላጊና የገንዘብ አሰባሳቢ ኮሚቴ ተቋቁሞ ለብዙ ዘመን ብዙ ጊዜ ሲሰራ ከቆየ በኋላ ከሰበካ ጉባኤው ጋር በአንድ ላይ ሌላ ቅርጽ በጥናት በማስደረግ በዚህ ቦታችንን ይሄ እንዳለ ይኖራል። ቤተ መጻሕፍት መዘክር ወደፊት ምን እንደምናደርገው እንነጋገራለን። በወዲያ በኩል ያለው አዳራሹና ሾይና የምታዩት እሱ ወደፊት አብሮ ተያይዞ ከቤቱ ጋራ ወደ 14 ክፍል የሚወጣው ጥናት ተጠንቷል፣ ቀርቧል። ከዚህ ቦታ እንግዲህ 14 ክፍል ያላቸው ቤቶች ይኖርናል ማለት ነው። ይሄ ታላቅ በረከትና ታላቅ ጸጋ ነው። ለውጡ እንግዲህ ይሄ ለውጥ እንዴት መጣ ያላችሁ እንደሆነ የምስራች ያለበት ነገር የምታውቁት ነው። የአዲስ የምስራቹ ግን ከ500 ሰው በላይ ሊይዝ የሚችል ቤተክርስቲያን ለጊዜው የምንጠቀምበት ከጊዜ በኋላ ደግሞ የራሳችን ሊሆን የሚችል ቤተክርስቲያን አግኝተናል። በዚያ ቤተክርስቲያን ውጭ ቆሞ የሚያወራ የሚዝናና እዚህ ቅዳሴ እየተቀደሰ ወዲያና ወዲህ እየተጎራደደ የሚያወራ ሰው ሊኖር አይችልም። ወደፊት ሁሉንም ክትል አድርጎ የሚይዝ ሶስት ቤተ መቅደስ ያለው ትልቅ በግራና በቀኝ ካስፈለገ ግራና ቀኝ ቤተ መቅደስ ይኖራል። ሌላው ሁለት ቤተ መቅደስ አለ ከታይ ከምድር ቤት። እንደገና ደግሞ በአካባቢው ከዛሬ ቀደም ገዳም የነበረ 14 ክፍል ያለው እንደዚሁ ደግሞ 3 መኖሪያ ቤቶች ያሉት ቦታ ነው ያገኘነው። እዚያ ሰፋ ባለው ሁኔታ ወንድማችን አታብ ኢያሱ ይገልጽላችኋል። እኔ አሁን ከፊታችሁ የቆምኩት ግን ማለት ነው በእውነት እስካሁን ድረስ እርዳታ ያደረጋችሁትን አስራት በኩራታችሁን የከፈላችሁትን በተለይም ደግሞ በመጀመሪያ ጊዜ የምንከፍለው አጥተን ስንቸገር 50,000 ዩሮ ሲሰበሰብ ከ10 ሰዎች ከ5 ሰዎች 50,000 ተሰብስቦ በእውነት የሰጧሉ። ከዚያ በኋላ አቅም የፈቀደውን ያህል ሁላችሁ 1,000፣ 2,000፣ 3,000፣ 4,000፣ 5,000 ያለ ያልሰጠ ማንም የለም። ሰጣችኋል። ደግሞ አስራት በኩራታችሁን እየከፈላችሁ ስለዚህ ለትውልድ ይሄንን ቦታ ያንን የምናገኘው ወደፊት ማንም ተሸክሞት አይደለም፣ ለትውልድ የሚተላለፍ ነው ወገኖች። ሁሉ ነገር ያልፋል። የማያልፍ ግን ፍቅር ነው። በአንድ ላይ በህብረት በአንድነት ሁላችንም ከተስማማን ያንንም ይሄንንም ቦታ በቅርብ ጊዜ
እንሰራለን። ቤተክርስቲያናችንን ከራሱ አልፋ በኢትዮጵያ ውስጥ ያሉትን ገዳማት አድባራት የምንረዳበት ጊዜ ሩቅ ላይሆን ይችላል። ስለዚህ እንረዳዳ፣ እንተሳሰብ። እንኳን ደስ አላችሁ እንላለን። እንግዲህ እግዚአብሔር እንደፈቀደ ከሰኔ ሚካኤል በፊት ወደዚያ ቦታ ደግሞ ሁላችንም ሰብሰብ ብለን እግዚአብሔርን እያመሰገን አዳራሹ ትልቅ ነው፣ ቢሮ አለ፣ ሁሉ የተሟላ ነገር ያለበት ቦታ ስለሆነ ወደዚያ እንሄዳለን። ይህን ቦታ ደግሞ ለተለያየ አገልግሎት እናውለዋለን ማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ደስ ይበላችሁ፣ ደስ ይበለን። እንግዲህ የድምፅ ጥራት አለ ዛሬ እንዳያችሁት ነው። ግን እግዚአብሔር ፈቃዱ ስለሆነ ደግሞ እግዚአብሔር ለማገልገል በቦታው ከተገኘን በቅድስና ቦታ ከተገኘን እኛ ምን ሆነን መገኘት አለብን? ቅዱሳን ሆነን መገኘት ስላለብን አባታችን ተናገር ስላሉኝ ነው እንጂ በእውነት የሚገባኝ ነው አይደለም። ግን መታዘዝ ከመስዋዕት ይበልጣል እና ጸጋ ያላቸው አባቶች ወንድሞች አሉ። ግን ያው ቀደም ከእናንተ ሰምቼም ቢሆን ያው ሙያ በልብ ነው እግዚአብሔር ያሳካው። አረ እንደው ዝም ብሎ መግዛት ነበር ያልኩት እኔ። ግን ይህን ሀሳብ ውስጥ የተገባው እንግዲህ ብዙ ዓመት አልፏል እንደምታውቁት ነው። ባለፈው ዓመት እና 2 ዓመት በዚህ ቤተክርስቲያን ውስጥ በእውነት ታይቶ በማይታወቅ ሁኔታ የእናንተ መነቃቃት ታይቷል። በእውነት አስራት በኩራታችሁን ከፍላችኋል። የነበረብንን 600 ሺህ ብር ዕዳ አባታችን ከቴምብሩ ከጧፉ ከየሰው ፊት እየቀረቡ ያጠራቀሙትን በእውነት ታዛቢ ነኝ 250 ሺህ ብር 300 ሺህ ብር አውጥተው እንካችሁ እስከ ዛሬ ድረስ ሁላችሁ ስትመጡ የምታዩት አይናችሁ ብር ላይ ነው እንጂ እንዴት ተሰራ አትሉ። ቢሆንም ግን ይሄው ገንዘባችሁ ብለው ሰጥተው ያንን ለመታዘብ በቦታው ነበርኩ አውቃለሁ። 250 ሺህ እስከ 300 ሺህ ብር አውጥተው ሰጥተውናል። ከዛ በኋላ 300 ሺህ ብሩን ደግሞ በጀርመን ያሉ ማለት እችላለሁ እዚህ ያላችሁ እንዳላችሁ ናችሁ ጠቅላላ በሙሉ ልብ ተንቀሳቅሳችሁ ጊዜው የተሰጠን ጊዜ ሳይደርስ ዕዳው እንዲከፈል ሆኗል። ቤተክርስቲያናችን ምንም ዕዳ የለባት። በጣም የሚያስደስት ነገር ነው ከሁሉ በላይ በእውነት። በዚያው አጋጣሚ ደግሞ በጣም የሚጨንቃቸው አባታችንን ስለነበር እንኳን ደስ አለው እላለሁኝ በእውነት። ከዕዳው በኋላ የእናንተ በመንፈሳዊነት መመላለስ ንቃተ ህሊናችሁ የምታደርጉት ነገር በስራ እየተገለጸ መሆኑን ስላያችሁ እንግዲህ ይሄኛው ቤተክርስቲያን በሙሉ ልብ ምንም ችግር የለም እግዚአብሔር ከኛ ጋር ነው፣ ምዕመናን ደግሞ ከኛ ጋር ቆመዋል በሚል ነው ይሄ ቤተክርስቲያን የተገኘው። ተስፋ እግዚአብሔር ነው፣ እናንተ ደግሞ ቤታችሁ ነው። አይን አይቶ ልብ ይፈርዳል ይላሉ አባቶች። ስለዚህ በእውነት አይታችሁት ብዙ ጊዜ አባታችን በዚሁ አጋጣሚ አንድ ነገር ሳልናገር አላልፍም፣ ምስክር ስለሆንኩ ማለት ነው። ጌልደንሽትራሴ ይሆን ኤሸሽትራሴ አንድ ቤተክርስቲያን ነበር አባታችን ለእኛ ቤተክርስቲያን እንዲሆን የፈለጉት። በትዕግስት እየጠበቁ እያለ ብዙ ሰዎች አረ ገንዘቡን በሉት ቤተክርስቲያን ሳይገዛ ብለናል። በእውነት ነው የምነግራችሁ፣ ይህን ሳልናገር አላልፍም። አይ እንደዚህ እስከሚሆን እንግዲህ እዚህ ቤተክርስቲያን ላይ ይሄው ይገዛ የምንገለገልበትን ተብሎ ያ ቤተክርስቲያን ተተወ በእውነት እንጂ በትዕግስት ተጠብቆ ቢሆን ኖሮ አባታችን ሐሳባቸው ትልቅ ቤተክርስቲያን አሁን እንደምታዩት ቤተክርስቲያን ነበር ማለት ነው። ያ ቤተክርስቲያን አሁን ፈርሶ ቤት እየተሰራበት ነው። በእውነት ነው የምነግራችሁ እና የኛን ትዕግስትም ይታያል። አባታችንም ደግሞ ያንን ምኞታቸውን እግዚአብሔር ዓመታቱን ቀናቱን ጠብቆ ስላሳየው በእውነት እግዚአብሔር የተመሰገነ ይሁን። እንኳን ደስ አለው። እንግዲህ ይህንን ቤተክርስቲያን ስንረከብ ሁላችንም ኃላፊነት አለብን የሚለው አብራችሁ እንድታስቡት እጠይቃችኋለሁ። ለሌሎቹም እንድታሳስቡልን ቤተክርስቲያን ተገኘ ብቻ ማለት ሳይሆን አሁን ያሉት የሰበካ ጉባኤ አባላት፣ የግዢ ክፍል ሰብሳቢ ኮሚቴ አባላት በሙሉ ያሳስባቸዋል። እንደዚህ አይነት ቤተክርስቲያን ሲኖር ወጪ ይኖረዋል። መብራት አለ፣ ሬሶንግ አለ፣ ውሃ አለ፣ የግብር ቦታ አለ፣ የሚበላሹ ነገሮች ሊኖሩ ይችላሉ፣ ፈዚሸሩም አለ። ይሄ ሁሉ ወጪ ነው። ቤተክርስቲያን መገኘቱን ብቻ አይደለም
የዚህ ሁሉ ደግሞ እያንዳንዳችንን ይመለከተናል። ካሁኑ አስባችሁበት ደስ እንደተሰኛችሁ ሁሉ አዎ ለዚህ ቤተክርስቲያን እኔም ቁርጠኛ ሀሳብ እሰጣለሁ፣ ያለኝን አካፍላለሁ፣ የልጆቼ ንብረት ነው፣ የሀገሬ የኢትዮጵያ ንብረት ነው ብላችሁ እንድታስቡበት በዚህ አጋጣሚ ልጠይቃችሁ እወዳለሁ። እግዚአብሔር አምላክ መጨረሻውን ያሳምርልን። እዛ ገብተን ደግሞ የራሳችንን መንበር እንግዲህ አባታችን ደግሞ ይሄንን እንዳለ ብድግ አድርገን ለምን ማስታወሻ ስላለን ማለት ነው። ሁላችንም አልቅሰናል አይደለም? እዚህ ስለ ሐዘናችንን ተካፍለናል፣ ደስታችንን ተካፍለናል። እዚህ ቤተክርስቲያን ውስጥ ብዙ ማስታወሻ አለን እና እቺኑ ወስደን እዛ ቁጭ እንድናደርግ እግዚአብሔር ይርዳል። እግዚአብሔር አምላክ ደግሞ አባታችንንም ይሄንን አሳይቷቸው እንደዛ ሆኖ ቅዳሴ ቤቱ ተሰርቶ ካህናት ተሰብስበው እልል ብለን ስናመሰግን እግዚአብሔርን ስናወድስ ለማየት አባታችን ያብቃው። ሁላችሁንም ያብቃቸው፣ በእድሜ በጤንነት ይጠብቀን። እግዚአብሔር ይስጥልን። እንደምን አደራችሁ? አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ምንም ካቡ ያስቀሩት ያመጣኝ የኔ ምስራች ሊያሰማኝ ነው ማለት ነው። በእውነት ዛሬ ባቡር ስለጠፋ እንጂ እኔ ወደ ሚካኤል እመጣለሁ ብዬ አላሰብኩም። ለካ ሚካኤል ቅዳሴ ነው እና ከልጆቼ ጋር ሲሄድ መንገድ ላይ ባቡር ሁለቴ ፌል ታውሳለን ማለት ነው። ስለዚህ ሚካኤል በክንፉ ገብርኤል ፋና የሚባለው እዚህ ጋር ነው ማለት ነው። አባታችንም አልደወልኩላቸውም። እግዚአብሔር በፈቀደው ነው እንግዲህ የመጣ ነው። በጣም ደስ የሚል ነው በእውነት። እንግዲህ አባታችን እኔ ከሀገር ቤት ስመጣም ተወልጄ ያደግኩበት ቅዱስ ሚካኤል ቤተክርስቲያን ነው። ለመጀመሪያም ጊዜ ያገለገሉት እዚሁ ቅዱስ ሚካኤል ነው እና በጣም ደስ የሚል ነው። አሁን ይሄ ታላቅ የምስራች ነው በእውነት እና እንደዚህ ታፍኖ ሰው እንደገና ደግሞ ይጨንቃቸዋል። አባቶች እኮ ይጨንቃቸዋል። እንደዚህ ህፃናት አሁን እንደዚህ እየተወለዱ እየበዙ ሲሄዱ ቦታ ይፈልጋሉ፣ ዘምረው የሚቀመጡበት፣ ቆርበው የሚቀመጡበት፣ ለእናቶችም ለአባቶችም ቦታ ያስፈልጋል እና ይሄ እሳቸው አስበው ሲጨነቁ አንዴ እዚህ ወዲያ ሲሮራጡ ነበር እና እግዚአብሔር በፈቀደው ሰዓት ተከናውኗል። በጣም ደስ የሚል ነው። ደስ ብሎናል በእውነት እና ይህን ያደረገ እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ ምንድነው የእግዚአብሔር ሐሳብና የሰው ሐሳብ ይለያያል። እግዚአብሔር ያሰበው ሌላ ነው፣ እኛ ደግሞ በአቅማችን የምናስበው ደግሞ ሌላ ነው። ስለዚህ እግዚአብሔር አምላክ በቅዱስ ሚካኤል ረዳትነት ይሄንን ያልታሰበውን በአጭር ጊዜ እንግዲህ 1 ዓመት ከምናምን ማለት ቀላል አይደለም። እርግጥ ነው 10 ዓመት መፈለግ አባታችን ከ10 ዓመት በፊትም እንግዲህ እዚህ ኮሎን ከገባ ወደ 14 ዓመቴ ነው። እንግዲህ ያሬድ 13 ዓመቱ ነው እና ከዛን ጊዜ ጀምሮ ሲፈልጉ ነበር። ገዳም ምናምን እየተባለ የተፈለገ ነበር፣ ግን አልተገኘም እና ስለዚህ እግዚአብሔር ወልዶ ፈቅዶ ደግሞ ድካማቸውን አይቶ እንደዚሁም ደግሞ እነዚህ ህፃናት አምላክ እሱ ራሱ ፈቅዶ ይህንን ሲያስገኝ በጣም ደስ የሚል ነገር ነው በእውነት እና ስለዚህ ለአገልግሎት ካህናት ብቻ ሳይሆን ምዕመናንም እናንተም ሰፋ ብላችሁ ልጆቻችሁን እንደልባችሁ አሁን ወንድና ሴት ተቀላቅሎ ነው የምታዩት። ቤተክርስቲያን ስርዓት እንደዛ አይደለም። ስለዚህ ይሄ ተጨንቆ በቦታ ጥበት ስለሆነ ነው እና ይሄ የእግዚአብሔር ድንቅ ስራ ነው። ስለዚህ አባታችንን እግዚአብሔር የሚሆን ጸጋውን ያድልልን። አሁን በርትተዋል። እግዚአብሔር አምላክ አሁንም አበርትቶ በእድሜ ላይ ጨምሮ ያቆይልን። የሚባርክ አባት ሲኖር ደስ ይላል። እንደኛ ጎረምሶቹ ብቻ መቆየቱ ጥሩ አይደለም እና አባቶች በመሀል ሲገኙ ስናጠፋ ይገስጹናል። እኛ ሽበት ስታዩብን ብዙ እንዳይመስላችሁ እና ትናንትና አባታችንን ያቁኛል ስመጣና ስለዚህ የዚህ ሀገር ኑሮ ሆኖ ነው እና ስለዚህ በእውነት ቀላል አይደለም። ስንቶቻችን በስራ በምናምን ደክመን ቶሎ የምንወድቅ ሰዎች አለን እና እሳቸው እግዚአብሔር ነው እንዲያበረታቸው እንዲጸጋውን ያበዛላቸው። ደግሞ የእናንተም ጸሎት ነው እና የእናንተ ጸሎት ለካህናት ለዲያቆናት ይጠቅማል። የማይጠቅም ጸሎት የለም። እግዚአብሔር የማይሰማው ጸሎት የለም። እግዚአብሔር የሁላችንንም ጸሎት ይሰማል። አይ እኔ ምዕመን ነኝ ለካህን መጸለይ አልችልም አትበሉ። ለጳጳሱም ለካህናቱም ለዲያቆናቱም ጸልዩ። በቤተክርስቲያንም መጸለይ ያስፈልጋል። የሁላችንንም ጸሎት እግዚአብሔር ቀጥታ ይሰማል። ተግባሩ ላይ እንዲከናወን እንዲፈጸምልን ግን የኛ የልብ መሻትና በንጹህ ልብ ስንጸልይ ነው እና አባታችን እድሜ ጤና አድሎ እዛ ቦታ እንዲህ እንዳበሰሩን ደግሞ እዛ ሁሉ ነገር አልቆለት እዛው ባርከውን መጥቶ ቅዳሴ ቤቱ ተጠናቆ አብረን ታቦቱን አስገብተን ደግሞ አብረን እዛው እሳቸው እየባረኩ እኛም ደግሞ እየዘመርን እግዚአብሔር እንድናመሰግን የአምላካችን ቅዱስ ፈቃድ ይሁን። እግዚአብሔር አምላክ
ለፍጻሜ ያብቃልን እና እግዚአብሔር አምላክ አባታችንን ያቆይልን፣ እናንተን በሕይወት ያቆይልን። በእውነት እግዚአብሔር አምላክ ፍጻሜውን አይተን ደስ ብሎን አይደለም ለእኛ ለሌሎችም ደስታ እንዲሆንልን የአምላካችን ቅዱስ ፈቃድ ይሁንልን። ወሰላም ባረክ እግዚአብሔር አምላክ አበዊና ስቡህኒ ወእቱ ወልዑልኒ ወእቱ ለዓለም ቅንኡ ለእንተ ተጻፊ ጸጋ ነውና በእውነት እንኳን ደስ ያላችሁ ክቡር አባታችን፣ እንኳን ደስ ያለዎት። በእውነት እኔ አንድ ነገር ነው ወደ ልቤ የመጣው ማለት ለካ እግዚአብሔር ይሰማን ያደምጣል። እውነት ለመናገር እግዚአብሔር ለቅዱስ ሚካኤል ከዚህም በላይ ያንሰዋል። እውነት ለመናገር እሱ በእሳት የሚረማመድ እስራኤላውያንን ያሻገረ እኛን ሌሎቹንም ብዙዎቹን ከእሳት ከውሃ ያዳነ መልአክ ነውና ለእርሱ ትልቁ ነው የሚገባው። ግን እኔ ወደ ልቤ የመጣው ምንድነው እውነት ለመናገር እኛ ስንዘምር፣ ስናስተምር፣ ስንቀድስ እንደው በተስተካከለው ቦታ በክረምቱ በተለይ አንዳንድ እናቶች አንዳንድ አባቶች አርፍደው የመጡ በቃ እግዚአብሔርን ስለሚወዱት በገረገራው ሆነው ያ ሁሉ ክረምት ያ ሁሉ ብርድ እንኳን ታግሰው ይጸልዩ ነበር። አያቸው የእግዚአብሔር መልስ። እግዚአብሔር መልስ አለው። ተስፋችን ብዙ ነው። እውነት ለመናገር ከዚህ በላይ እግዚአብሔር ብዙ ነገር ያደርግልናል። ሁሉ ነገር ተነግሯል። ቅንኡ ለእንተ ተጣቢ ጸጋ፣ ለምትሻለው ጸጋ እኛን ሊሰራን ቤቱን ሰራ እግዚአብሔር። አያችሁ ልብ የምትሉት ነገር እኛን ሊሰራን ነው ቤት የሰራው። አለበለዚያ ቤቱ ምንድነው? በዚህ በደብረ ዘይቱ ስንማማር ቀጣይ እንማማርበታለን። በተራራ ላይ ወጥተው ምናሉ አቤት ይሄ ቤተ መቅደስ እያሉ ያሳዩት ነበር። ያ ሁሉ ተራራ ቤተ መቅደስ ክውም ያረቅ አልተናገረ። ምን አላቸው? አይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ወገኖቼ እግዚአብሔር ቅዱስ ሚካኤል ቤቱን የሰራልን እኛ እንድንሰራ ነው። አስቦልን ነው ወገኖቼ። እና አስቡበት። አሁን ልጆቻችን ሰፊ ቦታ ካለ ምናልባት ህፃናትን ለብቻው የምናስተምርበት ዝማሬውን እንዲማሩ፣ ግዕዙን እንዲማሩ፣ ውዳሴ ማርያምን እንዲማሩ፣ የድቁናውንም ትምህርት የተለያየ ትምህርት እንዲማሩ ቦታ አለ ማለት ነው። ስለዚህ እግዚአብሔር የተመሰገነ ይሁን ለማለት ነው። በእውነት ልቤ ነክቶኛል። እግዚአብሔርን አመስግኑላችሁ። አብረን አመስግነን አምላክ እንኳን ለዚህ ቀን አበቃዎት። ሁላችሁንም አባቶች፣ ወንድሞች፣ እህቶች ሁላችሁንም እንኳን ለዚህ ቀን አበቃችሁ። ደስ የሚል ቀን ነው እንደዚህ አይነት ዜና መስማት። እኔ ደግሞ እዚህ ቆሜ ደግሞ ለዚህ ሆኜ ለመናገር በቃ ትልቅ ምስጋና ነው ማቀርበው። አባታችን ሁሉንም ተናግረውታል። አጥረን ለማድረግ ብዙ አልያዛችሁ። ከ10 ዓመት በላይ ነው ቤተክርስቲያን የፈለግነው። ከ10 ዓመት በላይ ይሄም እንትኑም ሳይፈቀድ ቤቱንም ይሄን ሳንገዛ በጣም ረጅም ጊዜ ነው ቤተክርስቲያን ስንፈልግ። ግን ብዙ ጊዜ ቤተክርስቲያን የምናገኘው ተገልገሉበት፣ ከዛ እቃቸውን ሰብስባችሁ ውጡ ነው ሁል ጊዜ ነበረው። ያን ደግሞ ቤተክርስቲያን እስካለን ድረስ ሌላ ቦታ የምንሄድበት ምክንያት አልነበረም። እንደምንም ተጣፈን እዚህ ይኖረናል ማለት ነው። አሁን ግን ከ1 ዓመት ተኩል ጀምሮ ትንሽ የፒስቱም ከለንስ አካባቢ ያለው ሀገረ ስብከት ችግርም ስላለበት ቤተክርስቲያኖቹን እንደ ቤቱ ተጠቀሙበት ብቻ ሳይሆን ውሰዱ ማለት መሸጥ ማለት እንደዛ ደረጃ ደረሱና ከተወሰኑ ቤተክርስቲያኖችን መለያየት አለብን ቢል ውሳኔ ሲወስኑ ያንን እንደው ሚካኤል የራሱ መንገድ አለው የሚያሰማን። ያንን ሰምተን ከዛ ጊዜ ጀምሮ ወደ 1 ዓመት ተኩል 1 ዓመት ከ7 ወር አካባቢ ሆነው ያንን ይዘን ቤተክርስቲያን ስንፈልግ ማለት ነው ለምሳሌ ለመውሰድ ለመገልገል ብቻ ሳይሆን የኛ ለማድረግ ማለት ነው። እና ብዙ ቤተክርስቲያኖች አሳይተውን ነበር፣ ግን ለኛ የሚሆን አላገኘንም። አሁን ግን ይሄ እዚህ ላይ የምታዩት ሩቅ አይደለም፣ እዚሁ አካባቢ ነው። ኒፐስ ባይደንፔሽ ነው። በጣም ትልቅ ቤተክርስቲያን ነው። እስከ 500 ሰው የሚይዝ ቦታ ያለው ነው። ወደ 300 መቀመጫ ያለው ነው እና በጣም ትልቅ ነው። አዳራሹ በቃ ማንካነስሽ በሽራ በጣም ትልቅ ቤተክርስቲያን ነው እና ለሲንን ተነጋግረን ወስነናል ለ3 ዓመት ያህል እንድንገለገልበት። ከዛ በኋላ ደግሞ እኛ ስም አድርገን ቀይረን በምን ያህል ሂሳብ እንደሆነ እንግዲህ ሲገና ሱፋ አንድ ሎንግ ላይ ነን ፈትራ ቃል አደረግንም። አሁን ዛሬ ኮርስ እና ፍሬሽት ነው እንትን ያልነው። ለምን ሁሉም በየፊናው ሰምቶ በኋላ ፋልሽ ኢንፎርሜሽን እንዳይደርስ ግልጽ አድርገን ለመናገር ነው። ለ3 ዓመት ያህል እንጠቀምበት ነው። ከዛ በኋላ ይበላሱ ማለት ቤተክርስቲያን ይሸጣል አይባልም። ይበላሱ ነው ለእኛ ሲተውልን ደግሞ የትኛው መንገድ የትኛው ፋንድ ሎንግ ምን ያህል ገንዘብ እሱን ገና እየተነጋገርን ያለ ነው።
እና ይሄንን መንገድ ነው። እንኳን ለዚህ ቀን አደረሳችሁ። አሁን ይሄንን ሰምተናል። ካሁን በኋላ የሁላችሁንም በጣም ትልቅ ቤተክርስቲያን ነው። ብዙ ነገር የሚጎለው ነው። አሁን ይሄንን ኮሚቴ አቋቁመን ተዘጋጅተን እናንተ እናበስራችኋለን እንዴት እንደምናደርግ። አሁን ግን ኢንፎርሜሽኑን ለመንገር ነው። እንኳን ደስ ያላችሁ። አመሰግናለሁ።